ምንም ታስበን ያናገርኩት የምትሄደው በቃ ሰው ሳይፈልግ ሲቀር አይገባሽም እንዴ አንቺ? እኔ አንቺ ጋር ማውራት አልፈልግም። አንተ እኔን ማናገር አትፈልግም? ለዛም ጣውላ ስፈግፍግ ይወልክ። ለዚህ እኮ ነው የምታስጠይኝ። ስተይክ ጠብቃለህ። ምን ከእኔ አይደለም አንተ አውቃታለህ። ባለስልጣኖች እኮ ናት። ባካ አውቃታለሁ። ለዛ አይደል እንዴ በአባቷ ስልጣንና ገንዘብ ሁሉም በእጇ የምታስገባ ይመስላል። እንዴው ታያ ምን ይሻላል ጠጋዬ? ፍቅር በገንዘብና በስልጣን እንደማይገዛ እልኋን አስጨርሽ ያስተምራታል። ወይት ታንተ ወይት ነው የምታስተምራት? አሁን ገና ፋራው ነካ። እውነቱን እኮ ነው። ሸቤ ገብተህ ነው የምታስተምራት? ምንድነው ሸቤ? እስር ቤት። አረ እንዴው ጸግዬ እንዴው ይሄ ነገር ይቅርብህ። ሂድ እባክህ ፈሪ አተ ጎሽ 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 አይ በጅህ አነቃር በሌለ ስራ ስራገጥ ይዋልክልኝ። ቅዳሜ ደግሞ ደሞዝ ትላለህ አይደለ? እሺ እኮ ጎሽ እንገናኛለን። ጠብቅ እንዳገለም ቅማጫ ጠብቃል። ይሄን ጸጉር መፍተል እስኪቶ ተጋትራውን እንዳለ እኮ ጠቀለልኩ። መከራ እኮ ነው ያየሁት ጎበዝ። እንዴ ምንድነው ነገሩ? ያጠፋነው ነገር አለን? የባለ ስልጣኑ ልጅ ሊታሸግ ነው እንዴ አንተ? ሳቃችሁ አዳሜ ጉሮሮ ይዘጋል። አንተም ሰው ሆነህ እኔ ላይ ሳቅ። ቆይ አባ ባለቤቱ ማየት ይችላል? አቤት አቤት እናቴ አለው። አቤት የኔና አረ ደግም አይደል ጸግዬ? እንዴው ነገሩ እየከረረ ነው የሚሄደው። አይበጅም ተው እባክህ። ምን ማታመጣም ተዋት። ቆይ ግን አንተ ማንን ተማምነን ይሄኛል? ሰማይና ምድርን የፈጠረው ነው። አረ እንዴው ጋሽዬ ምን እያለኝ ነው? ይችል እንዴው አንገቱን ነቅንቆ ሞተ። አንተ ዘጋ ና፣ ሌሎቻችሁ ወደ ስራ ግን አንተና አቤት ነሽ ዘጋ። እንግዲህ ምንድነው ይቺ እህታችን ቁም ሳጥን ማሰራት ትፈልጋለች። እንደው የዛሬ ነው እንደው ልብ ብለህ ስማ ነበር። የዛሬን ድን ነበር እንዴት ነበር ይሰራልኝ አልሽው? እናት በል ስማኝ፣ በጣም ትልቅ ከዚህ እስከዚህ የሚደርስ የሚበልቅ ቁም ሳጥን ነው ፈልገው። ሰማህ ዘጋ? የሚበልቅ እንዴ ጋሽ ሰራዋል። ይሰራል እናቴ ይሰራል። ደህና አይደል? ሂጅ ይሰራዋል። ግድ የለሽም። እንዴ ጋሽ ድነው እንዴት እንዴ የሚበር ብላለች። የሚበር እንዴ ችፍነት ለመቼ ነው? እሺ ፎጭ አርጌ የምከፍለው እኮ ለችፍነት እኮ ተው እንዴ። ምን አይነት መከራ ውስጥ ገባው? ቆይሽ እንዴት ነው የሚበረው? እንደፈለክ አርጋ ብር እንዴ ለሐሜቱማ ማን ብሏችሁ? ሐሜትንማ አብኳት እንጂ እኔ ነግሬያለሁ። አንተ ነግሬያለሁ። ይቺ ቁም ሳጥን አትሰራና እንተያያለን። ጸጋ ነግሬያለሁ። አዎ እሺ እንዴት ነው ጥጋው? በረደ ምን ፈልገሽ መጣሽ? ጭራሽ ቁም ሳጥን የማይፈልግኝ ስዩሜ እየጠራህ አይደል? ቁም ሳጥንስ በረራ ላይ ነው። ሰማሹ? በረራ ላይ ጨዋታ እኔ ወዳኑ ሳማር ማንዶ እንኳን ታቀም ንግግር አንተ ጋር አይደለም አለቃህ ጋር ነው። ወይም በረም ቁም ሳጥን ሰራለህ ወይ ከስራ ትባረራለህ። እባክሽ የራስሽ ጉዳይ። የህፃን ጨዋታሽ ነበር። እኔ የምፈልገውን ሳላገኝ ቀርቼ አላውቅም። የምፈልገውን ሳላገኝ ጨዋታውን አላቆምም። የምትፈልጊው ይሄን ከሆነ ልብሽ የሚፈልገው የሚበራውን ቁም ሳጥን ከሆነ ሰማይ ላይ መፈለግ ትችያለሽ። ጸጋ የት አለ ቁም ሳጥን? ኧረ ተው ግን ጸጋ ተው። ኧረ ተው በጉልበት አምላክ ተው። እኔ ብታሰር እስኪ ምን ታገኛለህ? ኧረ ጋሽ አትጥራኝ። እኔ እናንተ ከምንበር ቁም ሳጥኑ ቢበራ ይሻላል። ቆይ እንዴት ብሎ ከሚበር ቁም ሳጥን ወደማይበር ቁም ሳጥን አምጣ። ለኔም ላንተም የሚበጀው እሱ ነው እንዴ። ተው እንጂ አስለበለብከኝ። እንደዛ እኮ አይደለም ጋሽ። እና ምንድን ነው ወይስ አንተን አብራሪ? ግድ የላችሁም ተውትሽ። ሁላችሁም ወህኒ ቤት እንገናኝ። አዎ የወህኒ ቤት ዳቦህን ስገምጥ እዛ እንገናኛለን። እኔ ጋሼ በዚህ ቁም ሳጥን ጉዳይ ካንተ ጋር መጨቃጨቅ ስልችት ነው ያለ። በቃ ካልሆነ ስራ ለቃሉ። ተው እንጂ ጸጋ። እኔስ ያላንተ ማን አለ? ጨነቀኝ እኮ እኔ እሷ ጋር ነጋ ጠባ መጨቃጨቅ። ጭንቅ እኮ ቢለኝ እኮ ነው። የራሷ ጉዳይ።
የሚበረው ቁም ሳጥን እንደማይሆን እኮ እሷም ታውቀዋለች። እልህ እኮ ነው እንደዚህ የሚያደርጋት። እሱ እኮ ጠፍቶኝ እኮ አይደለም። እኔ እኮ እቺ ጉሮሮዬ እንዳትዘጋብኝ ብዬ እኮ ነው። ምንም አታመጣም። እሷም ሆነች አባቷ ስልጣን ገደል መግባት ይችላል። ኧረ መድኃኔዓለም እንዴ! ማንን ተማምነህ ነው? ቆይ አንተ ልጅ እንዴ! አንተ የራስህ ጉዳይ፣ እኔ ልጆች አሳዳጊ፣ እናንተ የራሳችሁ ጉዳይ። አባቷ እስኪ ምን አረገ እንዴ? ይኸው መጣችልህ። የራስህ ጉዳይ። ቁም ሳጥንሽን እዛው ሰማይ ላይ መፈለግ ትችያለሽ። ካሁን በኋላ እዚህ እየመጣሽ አትረብሽኝ። እኔ ሰላሜን ነው የምፈልግ። ድጋሜ እዚህ ቦታ ድርሽ እንዳት ትጮህ እኮ ድምጽ ይሰማል። ጠግዬ ኧረ ተው ተረጋጋይ። ሰለቸኝ እኮ በእናትህ። እሷም ታሳዝናለች እኮ። እኔን ማፍቀሯ እኮ አይደለም ስተው እኔን ለማግኘት የሄደችበት መንገድ ነው ትክክል ያለው። በግልጽ ፍቅሯ እንደመናገር በአባቷ ስልጣንና ገንዘብ ልትገዛ ትሞክራለች እንዴ? አረጋሽዬ እየጮሁ ነው። የራስሽ ጉዳይ ነው እንዴ? ካልጠፋ ቁም ሳጥን የሚበር ቁም ሳጥን ያለሽ እንዴ? የራስሽ ጉዳይ። እንደውም አንሰራም። እስኪ የሚበር ቁም ሳጥን ካልሰራህ ብሎ የሚያስረኝ ሕግ ካለ ይሰረኛ። እኔም ፈጣሪ አለኝ። ኧረ ሙች ልታለቅሽ ነው እንዴ? ያልተገረፈ ልጅ ሲቆጡት ያለቅሳል አሉ። እዛው ነገርሽን እዛው በሕግ አምላክ በሂጅልኝ። በሕግ አምላክ ሴትዮ ተዛች ልጅ ፍቅር ተያይዞ አይቀርም። ባክ ቆይቷል ከገባለት ያን ይሏል አስጨርሳት ምናምን ሲል ነው ይባት። በሕግ አምላክ ሴትዮ ያረኝ አንተ ማፍቀረኝ ውስጠት አይደለም። እሺ ባንተ ለመፈቀር ምን ያንሳኛል? እሺ ምን ልሁን? ራስሽን ከከብሽበት አውርጁ። አየሽ እኔን ማፍቀርሽ አይደለም ስተቱ በአባትሽ ስልጣንና ገንዘብ ልታጠምጂ መሞከርሽ ነው። እኔ የምፈልገውን ነገር ሳገኘኝ ነው አንተን ያጣው ሲል በትክክለኛው መንገድ ብትመጪ ኖሮ አትታጭኝም ነበር። ንጹህ ልብሽን ትክክለኛ ማንነትሽን አሳይተሽ ልትማርከኝ ብትሞክሪ ኖሮ ልቤ ይሸነፍልሽ ነበር። እሺ አንድ ደስታኝ በአባቴ ስልጣን ሳልመካ እልህ ሳልገባ አንተ እንደምትፈልጋት አይነት ሴት እንደገና ልብህን ለማግኘት ልሞክር። ይቅርታ አልችልም። እድልሽን አልተጠቀምሽበት በሚበር ቁም ሳጥን ምክንያት። ታዲያ ለምንድን ነው ውስጤ እንደምትወደኝ የሚነግረኝ? ምናልባት ወድጄሽ ይሆናል እኮ። እንዴ ጭራሽ ስራ ትታችሁ ጭፈራ! ኧረ ተው አንተ ልጅ ተው እንዴ! ጸጋ እኔን አጣልተህ አንተ ሌላ ነገር በለው። ቅድሚያ የቁም ሳጥኑን ቀብድ ትቀበላል። አዎ ተቀበል። የሚበር ከሆነ የመድኃኔዓለም ያለ አያያህሏ ነገር ማን እንደዚህ ይሆናል ብሎ አሰበበ። ሁለቱም የሌለፉን ቃን ይገባላችሁ። ጸባቸው ራሱ የፍቅር ነው። አያያ አስተካክለ ቁረጥ። ስትታይከው ግን ጣውላ ቤት ሰራተኛ አትመስልም እንዴ? ጣውላ ቤት ሰራተኛ ሲታይ ያስታውቃል እንዴ? አይ እንደዛ ሳይሆን መጀመሪያ ቀን ሳይ ባንከር ነበር ይመስልክ። ባንከር መስየሽ ነው ያፈቀርሽኝ? ኧረ እንደውም ጣውላ ቤት ሰራተኛ መሆንን ካወቅ በኋላ እኔ ባስ ይወደድኩ። እውነቱን ለመናገር እኔ መጀመሪያ ያየሁሽ ቀን ነው እንደው በቃኛን ረሳና አየዋ። ተው የፍቅር ነገር ሆኖበት እሱ በእኛ ይጨክን። ኧረ እባክህ እንደውም እኔን የመሰለሽ ጃፈስ። ኧረ አንቺ ሴትዮ ተይ እባክሽ ተይ! ኧረ ተይ እንዴ! ባለፈው የሚበር ቁም ሳጥን ብለሽ ነፍሴን ስታስጨንቂያት ቆየሽ። አሁን ደግሞ ሜትሩን ምን አድርግ ነው የምትይው እንዴ? አንተ ወደዛ ሁን። አንቺ በማንም እኔ ልክሰርኝ? ኧረ ጋሼ ዝም በል አንተ እንዴ! መለከተኝም የኔ ገንዘብ አይደለም እያልክ ነው ማለትህ እኮ ነው። በአንተ ቤት አንተም እኮ ተጠቃሚ ነህ። አሁን እስኪ ቆይ እንደው እኔ ልሙት። አሁን ያ ጣውላ መቆረጥ ነበረበት። አንተ እሷ ጋር ቁጭ ብለህ እሱ ይቆርጣል ያበላሻል። አይደለም እኮ ጋሽዬ። አይደለም አትበል እንዴ! አይደለም እኮ ስትለኝ እኔ ደም ግፊቴ ይጨምራል። ምን ማለቱ ነው ይሄ ሰው? አረ ስዩም እንደው ለፈጠረ ኮላውን ዝጋው። ስንት ነገር ከፍተህ ትችለዋለህ። ዘግቼዋለሁ እኮ ጋሽ። ልሳንህ ይዘጋ። ይኸውልህ ጸጋ አንተ ቶ ይኸውልሽ እኔና ይሄ የሥራ ቦታ በቃ ስራ አታስበጁ እንዴ! ውጭ ማግኘታችን ምን ይሄ መዝናኛ አረግሽውን? ይኸውልሽ ይሄ ቁም ሳጥን አንቺ ከመጣሽ በኋላ አልወጣ። ይሄው ወር ሞላ እንዴ!
ያጨቅጫቃ ሽማግሌን ሊገለኝ ነው። አልቋል እኮ ጋሼ። እና ታለቀ ስጧ። ታዲያ ምን ይሰራል እዚህ ተቀምጦ? በዚህ ሰዓት ነው እንደምገባ? እሰይ በሰላምሽ ነው ወይ ያንቀዠቀዠሽ? ወይ ትሰበሪያለሽ ወይ ትሞቻለሽ አለቻች። ወይኔ ጠግዬ እመዋ አዛኝ ቅቤ አንጓች። መጀመሪያ አትመክረውም ነበር? አንተ ወንበር አምጣለን። ቆይ ምን ብላችሁ ነው እንደዚህ የጠገቡ? ስልኩ አልሰራ ብሎኝ እቤቷ ሄድኩኝ። ከዛ ጋርዷን ጥራልኝ አልኩት፣ እምቢ አለኝ። ከዛ በኋላ ትንሽ ስገላገል ትዝ ይለኛል። ከግልግሉ በኋላማ እንዴት ታስታውሳለህ? እንደ ቧለኒ ኳስ እያነጠረ ሰማይ አድርሶ ምድር እየመለሰ። እሽታ መጨረሻው ምን ሆነ? ብቻ ስነቃ ሆስፒታል። እንደዚህ ዋጋ ከፍለህላት ግን አውቃለች? ምን ሊጠቅመው? አንድ ውጤ አይቀንስለት። እሷ አወቀች አላወቀ። አረ እንዲያው እንኳንም አንተው ተረፍ፣ ሌላው ትርፍ ነው። ኤው እኔ ልምከር፣ ለእናትህ ስትል ቋሪ ቀባሪ እንዳታሳጥ። ይችን ልጅ እርግፍ አድርገህ ተው ነው የምልህ። ነግሬሃለሁ። ሬሳ ልትወስድ ነው አሁን የመጣችው? ምን ይቅርታ አሰቃዩሃ? አረ ደህና ነኝ። ከዚህ በላይ በሆንስ? በጣም ነው የከፋኝ። ኧረ ቀስ፣ ልትገለው ነው የመጣችው እኮ ብያለሁ። እኔ ተይ ቁም ሳጥኔን ረው እንዳሰብ አንተን እዛው ታነካክ። አያገባኝም። አበቃ እንዴ ምን ነው ጋሼ? ነፍስ ይጠፋል ዛሬ። ማንም ሰው ከዚህ ቤት አይወጣም። አዎ በቃ። ምንድነው ጋሼ? ምን ተፈጥሮ ነው? ባለስልጣኑ አባቷ መጣ። ምን? አዎ መጥቷል። ምን ያክል እንደማፈቅር ስለገባው ሊተዋወቀ ነው የመጣው። እኔም ልተዋወቀው ፈልጋለሁ። ምን ይሻላል ጋሽዬ? ምን አውቄ እንዴ? መሳሪያ ተቀባበለ እንዴ? አይ ጆሮ ነው ጋሼ፣ ጆሮ ነው፣ ምንም የለም። ይሁን እስኪ ይሁን። እኔ የምልህ ግን ቅሬ ገብቷል? አይ እንደው ያቺ ምስኪን እናት እኮ ናት። ሽምብራ ስንት ገብቷል? እኔ እኮ ይችን ቁም ሳጥን አሁን ጨርሶልኝ አሁን ቢወጣ ምን ችግር አለ? መጣ ተረፍክና በሰላም ተፈቷል። ጎሽ ሰይ ሽማግሌ ላክ ተብያለሁ። ኧረ አታረገው መቼም ጨክነህ ከዛ ሰውዬ ቤት ሂድ አትለኝ። ኧረ ጋሼ ያላንተ ማናለኝ እንዴ? ጸጋ ተው እንጂ ምን አንጀቴን ለምን ትበላለህ? ካልክሽ እንግዲህ ምን አደርጋለሁ? ሂድ አንተ ወደዛ። ምን አባቱ